ሰላም ጤና ይስጥልኝ የሀገሬ ልጆች በዛሬው የአፋን ኦሮሞ ትምህርታችን ዳቡና ዲሱ የሚሉትን ሁለት የአፋን ኦሮሞ ግሶች ወስደን የሚኖራቸውን ሚና እንመለከታለን። እንግዲህ ዳቡና ዲሱ አሉታዊ ትርጉም ነው ያላቸው። ዳቡ ማጣት ነው። ዲሱ መተው ነው። ሊትራሊ ሲተረጎሙ ማለት ነው። ዳቡ ማጣት ቱ ላክ ቱ ሚስ ማለት ነው። ዲሱ ማለት ደግሞ መተው ማለት ነው። ቱ አባንደን ቱ ኩዊት ወይ ደግሞ ሪፊውዝ እንደዚሁ ስቶፕ በአማርኛ መተው የሚለውን ትርጉም ይይዛል። በአፋን ኦሮሞ እንደ አፍራሽ ቃል ስንጠቀምባቸው ዲሱ ኢንቴንሽናሊ የሚተውን ድርጊት አንድን ድርጊት ኢንቴንሽናሊ በምንተውበት ጊዜ ዲሱ እንጠቀማለን። እንዴት ፓተርኑን አብረን እናያለን። ዳቡም እንደዚሁ ድርጊት መተው ነው የሚሆነው፣ ግን አንኢንቴንሽናሊ ሳናውቀው ሳይታወቅ አባንደን የተደረገን ድርጊት የሚያሳይ ነው የሚሆነው ማለት ነው። በምሳሌ ስናይ ያው የዛሬው ትምህርት ስለምን እንደሆነ ይገባቸዋል። ፈኬኛ ምሳሌ ማለት ነው። አሁን እንግዲህ ዳቡንና ዲሱን ከሌሎች ሩት ቨርቦች ጋር አብረን ስንጠቀምባቸው አሉታዊ ትርጉም ይኖራቸዋል እና የሆነ ፓተርን አለው። እሱም ፓተርን እናይና ፎርሙላ አስቀምጠንለት እናልፋለን ማለት ነው። ምሳሌ ጎርሳ አባ ዳገው ዳቡን ኡምሪ ገባብሳ። የአባትን ምክር አለመስማት እድሜ ያሳጥራል። አለመስማት ዳገው ዳቡን ዳገው መስማት ነው። እንግዲህ አንድ ግስ ድርጊት ነው። መስማት ሩት ቨርብ ነው። ሩት ቨርቡን እንዳለ ነው የወሰድነው። ዳቡ እንዳልኳችሁ ማጣት ነው ሊትራሊ። ከሌላ ሩት ቨርብ ጋር ካንድ ላይ ስንጠቀምበት መጨረሻ ላይ ሁለተኛው ሩት ቨርብ ሆኖ ሲመጣ ዳቡ አለመስማት፣ አለመስራት፣ አለማወቅ፣ አለመሄድ፣ አለመሆን፣ አለመገኘት የመሳሰሉት አይነት ትርጉሞች ይሰጥልናል ማለት ነው። እሱን ነው ዛሬ ማየት የፈለግነው። ስለዚህ ዳገው መስማት ነው። ዳገው ዳቡን አለመስማት ይሆናል ማለት ነው። ስለዚህ ጎርሳ አባ ዳገው ዳቡን ኡምሪ ገባብሳ። ጎርሳ ምክር ማለት ነው። አባ አባት ነው። ጎርሳ አባ የአባት ምክር ማለት ነው። ዳገው መስማት ነው። ዳገው ዳቡን ሲሆን አለመስማት ይሆናል። ኡምሪ እድሜ ነው። ገባብሳ ያሳጥራል። ግሱ ገባብሱ ነው። ገባብሱ ማሳጠር ነው። የአባትን ምክር አለመስማት እድሜ ያሳጥራል። አለመስማት ዳገው ዳቡን ፓተርኑን እያያችሁ ኛተኒ ቁፉ ዳቡ በልቶ አለመጥገብ። ኛተኒ ቁፉ እንግዲህ ከዚህ በፊት አንድ ካፕልድ አክሽን ብለን ባየነው ጋዘኒ ጋዙ የሚል ፓተርን ፎርሙሌት አድርገን ነበር። አሁን ለምሳሌ ኛቹ አለ አይደለ? የመጀመሪያው አክሽን ኛቹን ላስት ኮንሶናንቱን ወደ ቲ ቀይረን ከዛ በኋላ ላስት ባወሉን ወደ እኔ ስንቀይር በልቶ መጥገብ፣ ጠጥቶ መርካት፣ ሰርቶ መበልጸግ እንደዚህ አይነት አገላለጾች ጋዘኒ ጋዙ የሚል ፓተርን ይኖራቸዋል ብለን ነበረ። ስለዚህ እዚህ አንዱን እያየን ነው ማለት ነው። ኛተኒ ቁፉ በልቶ መጥገብ ነው። ኛተኒ ቁፉ ሲሆን በልቶ አለመጥገብ ማለት ነው የፈለግነው ዛሬ። በልቶ አለመጥገብ ቁፉ ዳቡ ነው። እንግዲህ ቁፉ ዳቡ አለመጥገብ፣ ቁፉ መጥገብ ነው። ዳቡ ስንጨምርበት አለመጥገብ ይሆናል ማለት ነው። ይሄ ያያችሁ ነው አይደለም? እንዴት አይነት አሉታዊ ትርጉም ያለው ቃል እየመሰረት እንደሆነ ዳቡን በመጠቀም ዲሱን ተጠቅመን በኋላ እናያለን። ስለዚህ በልቶ አለመጥገብ ኛተኒ ቁፉ ዳቡ ይሆናል ማለት ነው። ፓተርኑን እያያችሁ ሆጄተኒ ደደቡ ዳቡ ሰርቶ አለመድከም። ሆጄተኒ ሰርቶ ማለት ነው። ደደቡ መድከም ነው። እንግዲህ ሆጄተኒ ደደቡ ሰርቶ መድከም
ነው እንግዲህ ሆጄተኒ ደደቡ እስከዛ ድረስ ብቻ ከሆነ ደቡ ከሌለ ሰርቶ መድከም ሰርቶ አለ መድከም ማለት ከፈለግን አለ መድከም ደደቡ ደቡ ይሆናል ማለት ነው ፓተርን ያያያችሁ ኤቢፈመኒ ሆጂ አርገቹ ደቡ ተመርቆ ስራ አለ ማግኘት ኤቢፈመኒ ኤቢፈሙ ነው ግሱ እንግዲህ ኤቢፈመኒ ተመርቆ ሆጂ ስራ ነው ኤቢፈመኒ ሆጂ አርገቹ ደቡ አርገቹ ማግኘት ነው ደቡ እንግዲህ አርገቹ ደቡ ሲሆን አለ ማግኘት ይሆናል ማለት ነው ኤቢፈመኒ ሆጂ አርገቹ ተመርቆ ስራ ማግኘት ነው ደቡ ከሌለ አለ ማግኘት አርገቹ ደቡ ኤቢፈመኒ ሆጂ አርገቹ ደቡ ይሆናል ሴራ ከበጁ ዲሱ ህግ አለ ማክበር ሴራ ከበጁ ዲሱ ሴራ ህግ ነው ከበጁ ማክበር ነው ከበጁ ዲሱ አለ ማክበር ነው ከበጁ ዲሱ ወልገርጋሩ ዲሱ አለ መረዳዳት ወልገርጋሩ መረዳዳት ነው ወልገርጋሩ ዲሱ ስንጨምርበት አለ መረዳዳት አፍራሽ ይሆናል ማለት ነው ያፈረሰው ዲሱ የሚለው ግስ ነው ማለት ነው አጀጀሙ ዲሱ አለ መታዘዝ አጀጀሙ መታዘዝ ነው አለ መታዘዝ ለማለት ዲሱ ተጨምሩበታላችሁ አጀጀሙ ዲሱ አለ መታዘዝ ይሆናል ማለት ነው ኖቲስ ዛት ፎር አን አፋን ኦሮሞ ሩት ቨርብ ጋዙ እንግዲህ ጋዙ የምንለው የትኛውን መሰላችሁ ቁፉ ደደው አርገቹ ከበጁ ወልገርጋሩ አጀጀሙ እነዚህ ጋዙ ናቸው ጋዙ እንግዲህ ሩት ቨርብ የኒ አፋን ኦሮሞ ሩት ቨርብ ጋዙ ተብሎ ዲዛይኔት ይደረጋል በተደጋጋሚ በፎርሙሎቻችን እንዳየነው ማለት ነው we can shortly formulate such negative expressions as follows ከላይ እስከ 1 እስከ 7 ያየናቸው ማለት ነው ስለዚህ አለ መስማት አለ መጥገብ አለ መድከም አለ ማግኘት አለ ማክበር አለ መረዳዳት አለ መርዳትም ይሆናል አለ መታዘዝ አለ መሄድ አለ መምጣት አለ መገኘት እንደዚህ አይነት አገላለጾች በአፋን ኦሮሞ በዚህ ፎርሙላ ይታሰራሉ ይሄው ፎርሙላው ጋዙ ሩት ቨርቡ ማለት ነው ሲደመር ደቡ ወይም ዲሱ ደቡ ከሆነ አንኢንቴንሽናሊ የሆነን ድርጊት አበንደን ማድረግ መተው ማለት ነው ለምሳሌ አለ መስማት አንኢንቴንሽናሊ ሊሆን ይችላል አለ መጥገብ ደቡ ነው የተጠቀምነው አለ ማግኘት ደቡ ነው የተጠቀምነው ከበጁ ዲሱ አለ ማክበር ህግ ሰው ህግ ሲጥስ ሆን ብሎ ከሆነ አውቆ ከሆነ ያደረገው ከበጁ ዲሱ እንላለን ማለት ነው አለ መረዳዳት እንግዲህ ሰው የማይረዳዳው አውቆ ነው እንደዛ ከተረዳን ኢንቴንሽናሊ አልተረዳዳም ብለን ካሰብን ወልገርጋሩ ዲሱ እንላለን ማለት ነው አጀጀሙ ዲሱ አለ መታዘዝ እንግዲህ ያልታዘዘው ሰው አውቆ ከሆነ እሱን እንደዚህ ኢንቴንሽናል ነው አጀጀሙ ዲሱ የሚለው እንወስዳለን ማለት ነው ስለዚህ ጋዙ ሲደመር ደቡ ዲሱም in its root verb form ነው እናስቀምጠው ማለት ነው ሁለተኛ ምሳሌ እንመልከት ሌላ ፓተርን እንግዲህ by suffixing t የሚለውን suffix እንግዲህ t ብዙ ጊዜ በ የሚል preposition ነው የሚሆነው በአማርኛ to the negative words ደቡ ዲሱ ደቡቲ ዲሱቲ በማለት ማለት ነው we get the following related clauses okay ሰፊሳን ኦፉ ደቡቲ በላ ሂሪሱ ደንዳም በፍጥነት ባለመንዳት አደጋን መቀነስ ይቻላል ሰፊሳን በፍጥነት ሰፊሳ ፍጥነት ነው ሰፊሳን በፍጥነት ይሆናል ኦፉ ደቡቲ ባለመንዳት ኦፉ ደቡ አለመንዳት ነው እንግዲህ ኦፉ ደቡ አለመንዳት ባለመንዳት እንግዲህ ያው ቲ በ የሚል ፕሪፖዚሽን ይሆናል ብያቸዋለሁ ባለመንዳት ባይችኛዋን ቲ በሚለው ኢኩዌት እናረጋትና ኦፉ ደቡ አለመንዳት ኦፉ ደቡቲ ባለመንዳት ስለዚህ አሁን ቲ የሚለው ከዲሱ ወይ ከደቡ ላይ ሰፊክስ ሲደረግ የምናገኘው ትርጉም ምንድነው የሚሆነው ደቡቲ ዲሱቲ የሚነግረን ባለማድረግ ባለመሆን ባለማለት ባለመብላት ባለመጠጣት ባለመገኘት ባለመሄድ ይሄንን ዲሱ ደቡ ላይ ቲን ሰፊክስ በማድረግ
ፎርሙሌት እናደርጋለን ማለት ነው። ስለዚህ ኦፉ ደቡቲ ባለመንዳት በላ አደጋ ነው። ሂርኢሱ መቀነስ ነው። ደንደአማ ይቻላል። ደንደአሙ መቻል ነው። ደንደኡ መቻል ነው። ደንደአሙ ፓሲቭ ፎርሙ ደንደአሙ መቻል ይሆናል ማለት ነው። ሰልጳቲ አሩ ደቡቲ ፈያ ኬኛ ሃኤግኑ በቀላሉ ባለመናደድ ጤናችንን እንጠብቅ። ሰልጳ ቀላል ነው። ሰልጳቲ በቀላሉ ማለት ነው። አሩ መናደድ ነው። አሩ ደቡቲ አሩ ደቡ አለመናደድ ነው። አሩ ደቡቲ ባለመናደድ ፈያ ጤና ነው። ፈያ ኬኛ ጤናችንን ሃኤግኑ እንጠብቅ ዊሽ ነው። ይሄ እንግዲህ ኢምፕሬቲቭ በሚለው ተመልክተ ነው። ኤጉ ነው መጠበቅ። ኤግኑ ሃኤግኑ እኛ እንጠብቅ። አሩ ደቡቲ ባለመናደድ አብዲ ኩቱ ደቡቲ ቡ አርገማ አብዲ ተስፋ ነው። ኩቱ መቁረጥ ነው። ኩቱ ደቡ አለመቁረጥ ነው። ኩቱ ደቡቲ ባለመቁረጥ ይሆናል ማለት ነው። ቡአ ውጤት ነው። ቡአ አርገማ ውጤት ይገኛል። አርገሙ መገኘት ነው። እንግዲህ ኩቱ ደቡቲ ባለመቁረጥ ነሚች ሴራ ከበጁ ዲሱቲ ጋፈተሜ ሰውየው ህግ ባለማክበር ተጠየቀ። ነሚች ነማ ከሚለው ነው እንግዲህ ዘማን ማለት ነው። ሰውየው ማለት ነው። ሴራ ህግ ነው። ከበጁ ማክበር ነው። ከበጁ ዲሱ አለማክበር ከበጁ ዲሱቲ ባለማክበር ጋፈተሜ ተጠየቀ። ጋፈቹ መጠየቅ ጋፈተሙ መጠየቅ ጋፈተሜ ሲምፕል ፓስት ነው። ተጠየቀ ማለት ነው። ከበጁ ዲሱቲ ባለማክበር ሆማ ጀቹ ዲሱቲ ኦብሲኔ ደበሬ ምንም ባለማለት ታግሰን አለፈን። ሆማ ምንም ማለት ነው። ሆማ ምንም ጀቹ ማለት ነው። ጀቹ ዲሱ አለ ማለት ጀቹ ዲሱቲ ባለ ማለት ኦብሲኔ ኦብሱ መታገስ ነው። ኦብሲኔ ታግሰን ፓስት with respect to ኑቲ ደበሬ አለፈን። ደርቡ ማለፍ ነው። ደበሬ ነው የሚሆነው እኛ አለፈን ሲሆን ማለት ነው። ስለዚህ ጀቹ ዲሱቲ ኢንቴንሽናሊ ነው ምንም ያላልነው። ጀቹ ዲሱቲ ምንም ባለ ማለት ሆማ ጀቹ ዲሱቲ ምንም ባለ ማለት። ስለዚህ እንግዲህ ፎር አን አፋን ኦሮሞ ሩት ቨርብ ጋዙ ያልናቸው የትኞቹ መሰላችሁ? ኦፉ፣ አሩ፣ ኩቱ፣ ከበጁ፣ ጀቹ እነዚህ ሩት ቨርብ ጋዙ በሚለው ይወከላሉ። we can denote all other such negative clauses with the following formula የትኞቹን ኔጌቲቭ ክሎዝ ማለታችን ነው? ኦፉ ደቡቲ ባለመናደድ፣ አሩ ደቡቲ ኦፉ ደቡቲ ባለመንዳት፣ አሩ ደቡቲ ባለመናደድ፣ ኩቱ ደቡቲ ባለመቁረጥ፣ ከበጁ ዲሱቲ ባለማክበር፣ ጀቹ ዲሱቲ ባለማለት። እንደዚህ አይነት አገላለጾች በአፋን ኦሮሞ ጋዙ ሩት ቨርቡ ማለት ነው። አቡ ወይም ዲሱ then we suffix t to the negative root verbs አቡ ዲሱ ማለት ነው። ከዛ ባለ ማለት፣ ባለ መስራት፣ ባለ መሆን፣ ባለ መሄድ፣ ባለ ማለት፣ ባለ መናገር የሚለው በዚህ ፎርሙላ ይጠቃለላል ማለት ነው። ኦኬ እንግዲህ ባየናቸው ምሳሌዎች አቡ ዲሱን በተጠቀሙ አሉታዊ አገላለጾች ውስጥ አለ ማለት፣ ባለ ማለት፣ አለ መስራት፣ ባለ መስራት በዚህ ውስጥ ስፔሲፋይ የተደረገ ሰብጀክት የለም። ሰብጀክት እሱ ባለ ማለቱ፣ እሷ ባለ ማለቱ ማለት ስንፈልግ ምንድነው የምናደርገው? we take አፋን ኦሮሞ positive adjective pronouns in the subject in the place of the subject in the place after አቡ ዲሱ ማለት ነው። እንመልከት ምሳሌ በርኖታ በረቹ ደቡቲ ማልቱ ሀፋ ትምህርት ባለመማር ምን ይቀራል? አሁን ባለመማር አጠቃላይ ለሁሉም ነው የተነገረው የተጠየቀው ማለት ነው። አንተ ባለመማር፣ አንቺ ባለመማርሽ ሲባል ግን ስፔሲፊክ ለተወሰነ ሰው ይሆናል ማለት ነው። ስለዚህ በርኖታ በረቹ ደቡቲ ማልቱ ሀፋ ትምህርት ባለመማር ምን ይቀራል? አሁን የፈለግነው ሰብጀክት ስፔሲፊክ ሰብጀክት ስናስገባ እንዴት ይሆናል? by adding አፋን ኦሮሞ pronouns we get the following pattern ፕሮናውኖቹ ፖዚቲቭ አድጀክቲቭ ብለን የተማርናቸው ናቸው።
ፖሰሲቭ አድጀክቲቭ የምንላቸው ኪያ፣ ኮ፣ ኬኛ፣ ኬሰን፣ ኬ፣ ኢሳኒ፣ ኢሳ እና ኢሼ ናቸው። እነዚህ ፖሰሲቭ አድጀክቲቭ አፋን ኦሮሞ ፕሮናውንስ የምንላቸው እነሱን ስንጠቀም የምናገኘው ፓተርን ነው የምናየው። አኒ በርኖታ በረቹ ደቡ ኮት ነንጋባ እኔ ትምህርት ባለመማሬ እቆጫለሁ። በርኖታ ትምህርት ነው። በረቹ ደቡ አለመማር፣ በረቹ ደቡ ኮት ባለመማሬ ይሆናል ማለት ነው። ስለዚህ አኒ በርኖታ በረቹ ደቡ ኮት ነንጋባ ትምህርት ባለመማሬ እቆጫለሁ። በረቹ ደቡ ኮት ባለመማሬ ኑቲ በርኖታ በረቹ ደቡ ኬኛቲ ኒጋቢና ጋቡ መጸጸት ነው። እንግዲህ ለሁሉም እንጠቀምበታለን። in its simple present tense form ነው የምንጠቀምበት with respect to each pronoun። ኑቲ በርኖታ በረቹ ደቡ ኬኛቲ ኒጋቢና እኛ ትምህርት ባለመማራችን እንቆጫለን። በረቹ ደቡ ኬኛቲ ባለመማራችን፣ በረቹ ደቡ አለመማር፣ በረቹ ደቡ ኬኛቲ ባለመማራችን። እንግዲህ በረቹ ደቡቲ ከላይ ምን ብለናል? ባለመማር። በረቹ ደቡ አለመማር፣ በረቹ ደቡቲ ባለመማር፣ በረቹ ደቡ ኮቲ፣ በረቹ ደቡ ኬኛቲ ሲሆን ደግሞ ሌላ ፓተርን እያየን ነው። ስለዚህ ባለመማራችን በረቹ ደቡ ኬኛቲ ይሆናል ማለት ነው። እሲን በርኖታ በረቹ ደቡ ኬሰኒት ኒጋቢቱ እናንተ ትምህርት ባለመማራችሁ ትቆጫላችሁ። በረቹ ደቡ ኬሰኒት ባለመማራችሁ። አቲ በርኖታ በረቹ ደቡ ኬት ኒጋቢታ አንተ ትምህርት ባለመማር ትቆጫለህ፣ አንቺ ትምህርት ባለመማርሽ ትቆጫለሽ። ጸጸት ማለት ነው። ሪግሬሽን ማለት ነው። ሪግሬት ማድረግ ነው። በረቹ ደቡ ኬት ባለመማር። ኢሳን በርኖታ በረቹ ደቡ ኢሳኒት ኒጋቡ እነሱ ትምህርት ባለመማራቸው ይቆጫሉ። ባለመማራቸው በረቹ ደቡ ኢሳኒት ኢኒ በርኖታ በረቹ ደቡ ሳት ኒጋባ እሱ ትምህርት ባለመማሩ ይቆጫል። በረቹ ደቡ ሳት ባለመማሩ። ኢሼን በርኖታ በረቹ ደቡ ሼት ኒጋቢቲ እሷ ትምህርት ባለመማሯ ትቆጫለች። በረቹ ደቡ ሼት ባለመማሯ። አስተውሉ። የወሰድነው ኢሼ፣ ኢሳ፣ ኢሳኒ፣ ኬ፣ ኬሰን፣ ኬኛ፣ ኮ እነዚህ ፖሰሲቭ አድጀክቲቭ አፋን ኦሮሞ ፕሮናውንስ የምንላቸው እነሱ ናቸው። ስለዚህ ባለመማር የሚለውን አይነት ትርጉም እንድናገኝ ከፖሰሲቭ አድጀክቲቭ ላይ ምን ጨመረናል? ቲ የምትለዋን ሰፊክስ ጨመረናል ማለት ነው። ፎርሙላውን እናያለን። For an afaan oromo root verb ጋዙ we can represent negative clauses such as those mentioned in example 3። አሁን እንግዲህ ትምህርት ባለመማራቸው፣ ትምህርት ባለመማሯ ይሄንን አይነት ፎርሙላ ማነው ኤክስፕሬሽን በአፋን ኦሮሞ ይሄው ፎርሙላ ጋዙ ሩት ቨርብ የወሰድነው ሩት ቨርብ በረቹ ነው። ከዛ ደቡ ወይም ዲሱ ይሆናል። ከዛ በኋላ ፖዚቲቭ አድጀክቲቭ ኮ፣ ኬኛ፣ ኬሰን፣ ኬ፣ ኢሳኒ፣ ኢሳ፣ ኢሼ እነሱ ማለት ነው ፖዚቲቭ አድጀክቲቭ ፕሮናውን የምንላቸው። ቲ የሚለው ስንቀጥል ይህንን ቅርጽ ይሰጠናል ማለት ነው። ምሳሌ እንውሰድና ቢቱ የሚለውን ግስ እንውሰድና ባለመግዛታችሁ አይነት አገላለጽ ፎርሙሌት ለማድረግ ፎርሙላው ውስጥ ነው የምናደርገው። ጋዙ ቢቱ ነው። ዲሱ ደቡን እንዳለ እንወስዳለን። ዲሱን ወሰድን። ፖዚቲቭ አድጀክቲቭ እናስቀምጣለን። ኮ ፖዚቲቭ አድጀክቲቭ ቲንግ ሰፊክስ እናደርጋለን። ቲ ኮት ይሆናል ማለት ነው። ስለዚህ ባለመግዛቴ ለማለት ቢቱ ዲሱ ኮት እኔ ባለመግዛቴ፣ እኛ ባለመግዛታችን ለማለት ስፈልግ ቢቱ ዲሱ ኬኛት። እንግዲህ ቢቱ ዲሱ ለሁሉም ተመሳሳይ ነው። የሚለያየው የትኛው ፖዚቲቭ አድጀክቲቭ
ብቻ ነው የሚለያየው ማለት ነው። በላይት ሰማያዊ የተጻፈው ማለት ነው። ቢቱ ዲሱ ኬኛት ባለመግዛታችን፣ ቢቱ ዲሱ ኬሰንት ባለመግዛታቸው፣ ቢቱ ዲሱ ኬት ባለመግዛትህ ባለመግዛትሽ፣ ቢቱ ዲሱ ኢሳንት ባለመግዛታቸው፣ ቢቱ ዲሱ ኢሳት ባለመግዛቱ፣ ቢቱ ዲሱ ኢሼቲ ባለመግዛቷ። እንግዲህ ሌላ ግስም ብትወስዱ ለምሳሌ ዴሙን እንውሰድ። በዚህ ፎርሙላ መሰረት ባለመሄዴ፣ ባለመሄዳችን፣ ባለመሄዷ አይነት አገላለጽ እንትን ፎርሙሌት ለማድረግ ፎርሙላው ነው የምንጠቀመው። ዴሙ ዲሱ ኮቲ ባለመሄድ፣ ዴሙ ዲሱ ኬኛቲ ባለመሄዳችን፣ ዴሙ ዲሱ ኬሰንት ባለመሄዳችሁ፣ ዴሙ ዲሱ ኬቲ ባለመሄድ ባለመሄድ፣ ዴሙ ዲሱ ኢሳንት ባለመሄዳቸው፣ ዴሙ ዲሱ ኢሳቲ ባለመሄዱ፣ ዴሙ ዲሱ ኢሼቲ ባለመሄዱ ይሆናል ማለት ነው። እናንተም የፈለጋችሁን ሌላ ግስ እያስገባችሁ ተመሳሳይ ሐረጎችን መመስረት ትችላላችሁ። ሌላው ባለመግዛቴ ነው። እንግዲህ እዚህ ጋር የምትመለከቱ ባለመግዛቴ፣ አሁን አለመግዛቴ ማለት ብትፈልጉስ አለመግዛቴ ይቆጨኛል፣ አለመግዛቴ ይጸጽተኛል አይነት አገላለጽ ማለት ነው። ባን ብታወጡት ምንድነው የሚሆነው? እንግዲህ በቲ የምትለዋ ነች ብያችኋለሁ። በቲ የምትለዋ ነው ኢኩዌት የምታደርገው። ሶ ቢቱ ዲሱ ኮ ሲሆን አለመግዛቴ ይሆናል ማለት ነው። ቲን ስታወጡት ማለት ነው። ቢቱ ዲሱ ኬኛ አለመግዛታችን፣ ቢቱ ዲሱ ኬሰን አለመግዛታቸው፣ ቢቱ ዲሱ ኬ አለመግዛት፣ ቢቱ ዲሱ ኢሳኒ አለመግዛታቸው፣ ቢቱ ዲሱሳ አለመግዛቱ፣ ቢቱ ዲሱ ይሼ አለመግዛቱ ይሆናል ማለት ነው። እና እንግዲህ ይህንን የምነግራችሁ ለምንድን ነው? አንድ ቃል ስታገኙ የዛንን ቃል ልዩ ልዩ የተዛመዱ ትርጉሞችና ቅርጾች አውቀን የቮካቡላሪ ፓወራችንን እናሰፋለን። የቋንቋውን አጠቃቀምና ህግም ደግሞ በዛው ልክ እያዳበረን እንሄዳለን ከሚለው ነው። የዛሬውን ትምህርታችንን በዚህ ጨርሰናል። በሌላ ትምህርት እስከምንገናኝ ነጋቲ